ይድረስ ለአጽናፋዊቱም ለአጥቢያይቱም የክርስቶስ ኢየሱስ ጉባኤ ከፍ ብሎ ባየናቸው ሁለት ክፍሎች ቤተ ክርስቲያን ምንድናት? ዓላማዋ፣ የመኖሯ ምክንያት ምንድን ነው? ያን ዓላማዋን እንዴት ትፈጽማለች? እንድትፈጽም የተሰጧት መሳሪያዎች ምንድን ናቸው? ያሉባት ውስጣዊ ተግዳሮቶችስ ተልዕኳን እንዳትወጣ ምን ይመስላሉ የሚለውን በክፍል 1 አይተን ነበር። በክፍል 2 ደግሞ ቤተ ክርስቲያን ካሉባት ውጫዊ ተግዳሮቶች መካከል በጣም እንደ ጉልህ ተግዳሮት አድርጌ የቆጠርኩትን የድህረ ዘመናዊነትን እንቅስቃሴ ሀሳብ ምን እያሉን ነው የሚለውን ነገር ለማየት ሞክረናል። አሁን ደግሞ በክፍል 3 እና በመጨረሻው ክፍል ይሄ ድህረ ዘመናዊነት መንገዱን እንደ ግሬደር የጠረገለት ሊመጣ ያለው ስርዓት ምንድን ነው የሚለውን ነገር አብረን እንመለከታለን። ለዚህ ርዕስ የሰጠሁት ድህረ ዘመናዊነት እንደ የኢሉሚናቲ እንቅስቃሴ የፍልስፍና ክንፍ በሚል ነው። ለነዛ መንገድ ጠራጊ የፍልስፍና ክንፍ ነው ብዬ ነው የማስበው እኔ። ስለዚህ ይህን ነገር ስናስብ ቤተ ክርስቲያን ከብዙ አቅጣጫ ተግዳሮቶች አሉባት። ወደ ቤተ ክርስቲያን የተነጣጠሩት ፍላጻዎች አያሌ ናቸው ከውጭ። በጣም የሚገርማችሁ ነገሮች ይሄ የድህረ ዘመናዊነት እሳቤ ዓላማውን በሚያቀነቅኑ ሰዎች እነዚህን ሰዎች ወደ ቤተ ክርስቲያን እያሰረገ እያስገባ ወደ ልዩ ልዩ ተቋማት ውስጥ እያሰረገ እያስገባ ነባሩን አስተሳሰብ የመሻር የመናድ እንቅስቃሴውን ቀጥሏል። በብዙ ሁኔታ ይህንን ነገር የምናረጋግጥባቸው መንገዶች አሉ። ስለዚህ በተቻለ መጠን ነገሮቻችንን በጥንቃቄ ማድረግ እንድንችል አሁን ደግሞ ይሄ ድህረ ዘመናዊነት ወደ ህልውና ወይም ደግሞ ወደ መገለጥ የሚያመጣውን ነገር እናያለን ማለት ነው። ሌሎች እምነቶች፣ ባህሎች፣ ጣዖት አምልኮ ልምምዶች ምናምን ከፍተኛ ተጽዕኖዎች በቤተ ክርስቲያን ላይ ያላቸው። ሰይጣን በቀንና በሌሊት አያርፍም። ምክንያቱም እሱ ዓላማው የእግዚአብሔርን ዓላማ ማበላሸት ነው። ታውቃላችሁ አይደለም? አሁን በቤተ ክርስቲያን ዙሪያ እኛ ታላቁን ነገር ጥለን ወድቀን እየተከራከርን ያለ ነው በሌሎች ነገሮች ላይ ነው። በሚታዩ አንዳንድ ነገሮች ላይ ብዙ እንከራከራለን። ልሳን ይሰራል አይሰራም? መንፈስ ቅዱስ በዚህ ዘመን አለ የለም? ሌዝቢያንነት፣ ግብረ ሰዶማዊነት ተገቢ ነው አይደለም? ከተለያዩ አንግሎች እነዚህ ጉዳዮች የዚህ ዘመን የትኩረት ዋና ነጥቦች ሆነው ሳይ በጣም አዝናለሁ። ምክንያቱም የፈረሰ የእግዚአብሔር ስርዓት እያለ የጣልነው የእግዚአብሔር ስርዓት እያለ ማንነታችንን ጥለን የማንነታችን ምልክቶች በጣም የሚገርም ነገር ነው። ማን እንደሆንን ከሌሎቹ የምንለይባቸው ነገሮች ወድቀውብን ጠፍተውብን እያሉ ወደ እውነተኛው እግዚአብሔር ወደ ሕያው አምላክ ወደ መጽሐፍ ቅዱስ ወደ መንፈስ ቅዱስ እንመለስ ብለን ወዮ እያልን ደረታችንን መድቃት በሚገባን ጊዜ እኛ የምንከራከረው ግን ስለሌላ ጉዳይ ነው። አጀንዳችን ሌላ ሆኗል። እነዚህ አጀንዳዎች መነጋገር የለብንም እያልኩ አይደለም። ማንም የመነጋገር መብት አለው እንደ እግዚአብሔር ቃል። ነገር ግን አሁን ትልቁ አንገብጋቢው ኢሹ እሱ ነው ወይ? አሁን ወሳኝ የሆነው ጉዳይ የሞት ሽረት የሆነው ጉዳይ ለቤተ ክርስቲያን እሱ ነው ወይ? እግዚአብሔርን ጥለነዋል እኮ፣ እግዚአብሔርን ጀርባ ሰጥተነዋል እኮ። እና ስለምንድን ነው የምትከራከረው? እግዚአብሔርን ጀርባ ከሰጠ ግብረ ሰዶማዊነት እኮ የዚህ ዓለም የኑሮ ስርዓት ነው። ምን ችግር አለው? ገብቶሃል? ከአባትህ ጋር ተራርቀ ከአባትህ ጋር ተጣልተህ ጀርባህን ለአምላክ ሰጥተህ ከአምላክ ቃል ጋር ይቃረናሉ ስለምትላቸው ነገሮች ማውራት በእውነት ወገኖቼ ግብዝነት ነው። እግዚአብሔር ከግብዝነት ይፍታል። ስለዚህ እነዚህን ነገሮች ልብ ልንል ይገባል ማለቴ ነው። ፍልስፍና እንግዲህ ድህረ ዘመናዊነት እንግዲህ የፍልስፍና ክንፍ ነው የሚለውን ነገር ወስጃለሁ ለራሴ። ቅድም ባልነው መሰረት በቀጣይ ለሚመጣው ስርዓት መንገድን የሚያዘጋጅ ነው የሚልን ሀሳብ ያው አንስቻለሁ። ይሄ ማለት ምን ማለት ነው? በቀጣይ የሚመጣው ስርዓት መጽሐፍ ቅዱስም እንደሚነግረን ዲያብሎስም በቀንና በሌሊት ተግቶ እየሰራ ያለው
666 በሚል ሲም ሊገለጥ ያለውን የክርስቶስ ኢየሱስ ተቃዋሚ መንፈስ ወይም ሐሰተኛው መሲህ ወደ መድረክ እንዲመጣ ነው ሰይጣን እየጣረ ያለው እየታገለ ያለው። እና ይህንን እንግዲህ ለማድረግ እንግዲህ ከተመሰረቱ አንዳንድ የአስተሳሰብ ወይም ደግሞ የፍልስፍና ወይም አመለካከት ልንላቸው እንችላለን፣ ወይም አደረጃጀቶች ልንላቸው እንችላለን። ከነዚህ መካከል አንዱ ይሄ ኢሉሚናቲ የሚለው ነው። ኢሉሚናቲ ምን ማለት ነው? በማን ተመሰረተ? መቼ ነው የተመሰረተው? ምን ዓላማ አለው? ኢሉሚናቲ እውን አለ ወይስ እንደ ማስፈራሪቾ አይነት የሴራ ተረት ተረት ነው ብለው የሚነሱ ጥያቄዎች አሉ። እና እነዚህን ጥያቄዎች ማብራራት ከባድም ነው ቀላልም ነው። ከንባባት ከምንረዳው አንጻር ሀሳቦችን ሳምሃው የተወሰኑ ነገሮችን መያዝ እንችላለን። በሌላ አቅጣጫ ደግሞ ራሱ ኢሉሚናቲ የሚለው ሀሳብ የሚስጥር ማህበራትን የሚመለከት ሲክሬት ሶሳይቲስ የሚባሉትን የሚመለከት ስለሆነ ሚስጥራዊም ነኝ ብሎ ራሱ ስለሚል እያንዳንዷን ነገር ፈልቅቆ መነጋገር ላያስፈልግም ላንችልም እንችላለን። ግን በአጠቃላይ ምንድን ነው እየተከናወነ ያለው፣ ሊያስፈጽም የመጣው ዓላማ ምንድን ነው የሚለውን በጣም ማሰብ ይኖርብናል። ጉዳዩን አስመልክቶ ከተጻፉ አንዳንድ ድርሳናት መገንዘብ እንደሚቻለው ኢሉሚናቲ የሚል ቃል የበራላቸው የሚልን ሀሳብ የሚይዝ ነው። ከላቲን የመጣ ቃል እንደሆነ ተደርጎ ነው የሚታሰበው። የበራልንን ብለው ያሰቡ ጥቂት ሰዎች ያቋቋሙት ወይም የመሰረቱት የምስጢር ማህበር እንደሆነ ይታሰባል። የመጀመሪያው መስራች አዳም ዌይሻፕት ይባላል። ከ1748 እስከ 1830 ድረስ የኖረ ጀርመናዊ የህግ ምሁርና ፈላስፋ ነው። ይሄ ተቋም ተመስርቷል ወይም የኢሉሚናቲ ማህበር ተመስርቷል ተብሎ የሚታወቀው ግንቦት 1 ቀን 1976 ከዛ ጊዜ አንስቶ እንደሆነ ነው የሚታሰበው። እንደ መሪ ቃል ይዘው የተነሳው ይሄ ተቋም ኢሉሚናቲ ዓለምን መምራት አለበት፣ ዘ ኢሉሚናቲ መስት ሩል ዘ ወርልድ የሚል መፈክር ነው። ማህበረሰቡ መነሻው ላይ ዘ ኦርደር ኦፍ ኢሉሚናቲ በሚል እንደነበረ ያው የሴራ ጸሐፊዎች የሚባሉ በጻፏቸው ልዩ ልዩ ጽሁፎች መገንዘብ ይቻላል። ትክክለኛ ግን የስሙን ትርጉም ይሄ ራሱ መስራቹ ዌይሻፕት የሚባለው ተጠይቆ ሲያብራራ ቃሉ የተወሰደው ብርሃን ሰጪ ወይም ላይት ቢረር ከሚለው የሳጥናኤል ስም ነው። ትርጉሙ ደግሞ የብርሃኑ ጠባቂዎች ሆልደርስ ኦፍ ዘ ላይት እንደሆነ ገልጿል ተብሎ ይታሰባል። እነዚህ ይህንን የኢሉሚናቲ ንቅናቄ የሚዘውሩት እነማን ናቸው? ዓላማቸው ምንድን ነው የሚለውን ሀሳብ አንስተን ስንመለከት ይህን ነገር ለማከናወን ከዚህ አሁን ቅድም ስሙን ከጠቀስኩላቸው አዳም ዌይሻፕት ጋር 4 የቅርብ ወዳጆቹና ጓደኞቹ ሆነው አብረው የመሰረቱት ተቋም ሲሆን ነገር ግን በጊዜ ሂደት ውስጥ እየተደራጀ በልዩ ልዩ መልክና ስም እየተደራጀ በተለያዩ ሀገሮች እየገነነ የመጣ ንቅናቄ መሆኑን እንገነዘባለን። ይህም ለምሳሌ በየዘመኑ ስሞቹ የተለያዩ ስሞችን ተጠቅሟል የሚል ሀሳብ ነው ያለው። ለምሳሌ ቀደምት ዛዮኖች በሚል ይጠራል። ሌሎች ደግሞ የቤተ መቅደሱ ባለሟሎች በሚልም ተጠርቷል። ፍሪማንሶን በሚለውም ይጠራል። በተለያዩ ቦታዎች በአውሮፓ፣ በሰሜን አሜሪካ በመሳሰሉት እንዲሁም ደግሞ ስከልስ እና ቦንስ በመባል የሚታወቁ ልዩ ልዩ ቅርንጫፎች በዓለም ዙሪያ አሉ። ያው ከመጋበረጃ ጀርባ ሆነው ዓላማቸውን ያስፈጽማሉ ማለት ነው። መርሃ ግብር አስፈጻሚዎቹ እንደ ግለሰብም እንደ ቡድንም መመልከት ይቻላል። እንደ ግለሰብ ስንመለከት ይሄ ማህበር አባላት የሚያደርጋቸው የሚመለምላቸው ሰዎች በዓለም ላይ የታወቁ ታላላቅ ተጽዕኖ ፈጣሪ መሪዎችን፣ የፖለቲካ መሪዎችን፣ ፖለቲከኞችን፣ አክቲቪስቶችን፣ የመገናኛ ብዙሃን ላይ በቃ ታዋቂ የሆኑ አከናዋኞችን፣ በመዝናኛው ኢንዱስትሪ ውስጥ ስም ያላቸውን የነገሱ ከዋክብት የሚባሉ ሰዎችን ወዘተርፈ ያሉትን በአባልነት እየወሰደ እየተቆጣጠረ የህዝብን ስሜት፣ የህዝብን አስተሳሰብ፣ የህዝብን አመለካከት፣ መንፈሳዊና ማህበራዊ ሁኔታ አዲስ በሚፈበረኩ ፕሮፓጋንዳዎች፣ ትርክቶች፣ ትብታቦች እየበከሉ ሚዛን ማዛባት፣ የሰውን አእምሮ በአዚም በድንዛዜ መምታት፣
እንደዚህ ማድረግ እንደሆነ ይታሰባል። እና ከዚህ አንጻር እንግዲህ እንደ ግለሰብ በየትኛውም ዓለም የሚኖሩ ታዋቂ የሚባሉ ሰዎች አክቲቪስት በለው፣ ፈላስፋ በለው፣ ሳይንቲስት በለው ቁልፍ ናቸው የሚባሉት ተሰሚነት አላቸው በማህበረሰብ ውስጥ የሚከበሩ ናቸው የሚባሉትን ሰዎች በአንድም በሌላም በማባበልም ነገሮችን አላደል በማማለልም በማስፈራራትም አባል ያደርጋል ማለት ነው። ከዚህ አንጻር እንግዲህ እንደው ኢትዮጵያ እንዳቅማችን እንግዲህ እኛም ታዋቂ ግለሰቦች በአንድም በሌላ መንገድ በየዘርፉ አፍርተናል እና ከእነዚህ ሰዎች መካከል የዚህ ምስጢር ድርጅት አባላት የሆኑ አጀንዳውን አስፈጻሚ የሆኑ አባላት ይኖሩ ይሆን? ምናልባት የቤተ ክርስቲያን ውስጥ፣ ምናልባት በፖለቲካው ውስጥ፣ ምናልባት በሳይንስ በአካዳሚያ ውስጥ በልዩ ልዩ መንገድ እኔ ከዚህ አቅጣጫ እንደው መርመር እንድናደርግ ራሳችንንም እንድንጠይቅ እፈልጋለሁ እና በጣም እርግጠኞች መሆን አለብን። በቤተ ክርስቲያን አሁን በግልጥ የሚታወቁ ብዙ ነገሮች አሉ። እኔ በአንድ የቴሌቪዥን መርሃ ግብር ላይ ወይም ደግሞ ሐዋሳ በሚባል አካባቢ በቀጥታ ስርጭት ይካሄድ በነበረ የመልካም ወጣት ፕሮግራም ላይ ለአገልጋዩ ምስክርነት ከሰጡ መካከል አንዷ ኢሉሚናቲ እንደነበረች በቸርች ውስጥ ሆና ሰዎችን እየመለመለች ወደዛ ድርጅት ታስገባ እንደነበረ የሰጠችውን ቀጥታ ፕሮግራም ተከታትያለሁ። ምናልባት ብዙዎቻችሁ ሰምታችሁት ሊሆን ይችላል። ቤተ ክርስቲያን ሆይ ንቂ! በተለይ ታዋቂነት ዙሪያ አላደል ለታዋቂነት የሚሮጡ ለታዋቂነት በቃ መድረክን ለመያዝ ለመቆጣጠር የሚተጉ በተለይ ደግሞ ከቤተ ክርስቲያን ውጭ በነበረ ሕይወታቸው በተወሰነ መልኩ ማህበረሰቡ ያውቃቸዋል የሚባሉ ሰዎችን ወደ ቤተ ክርስቲያን ሲመጡ በእነሱ ዝና ተጠቅሞ ብር ለማግኘት በእነሱ ዝና ተጠቅሞ ዝና ለማግኘት የሚደረገው ሩጫ ሊፈተሽ ይገባል። ሁሉንም ማለት አይደለም። እየፈተሽን እየመዘንን ሰዎቹን ጌታ ኢየሱስ ክርስቶስን አምነው ተቀብለው ደቀ መዝሙር መሆናቸውን ካላረጋገጥን በስተቀር መድረኮችን፣ አገልግሎቶችን፣ ኃላፊነቶችን ከመስጠት መጠንቀቅ በጣም ያለብን ይመስለኛል። ምክንያቱም አንዱ ከውስጥ እንደ ጓያ ጉልበታችንን እየሰበረ ያለው ተወካዮቹን በአንድም በሌላ መንገድ እያስገባ መሆኑን በማወቅ ነው። በተለይ አመራር ላይ ይህን በጣም ማሰብ ያስፈልጋል። በሽምግልና በለው በአገልግሎት ቢሮ ብለን ባስቀመጥናቸው ቢሮዎች በለው ከእግዚአብሔር ብሉፕሪንት ስለወጣን ከሀዲዱ እንደወጣ ባቡር ስለሆንን ማንንም ሰው ስለምናግበሰብስ ቆም ብላ ቤተክርስቲያን እንድታስብ እንደ እግዚአብሔር ሰው ማሳሰብ እፈልጋለሁ። በሁለተኛ ደረጃ እንግዲህ እንደ ቡድን ደግሞ ይሄ የኢሉሚናቲስ ድርጅት የሚጠቀምባቸው መርሃ ግብር አስፈጻሚዎች አሉ። እነዚህን ቢያንስ በ5 ዘርፍ መድቦ መመልከት ይቻላል ብዬ አስባለሁ። በእኔ አመለካከት የመጀመሪያው የፍልስፍና ቡድን ነው። የፍልስፍና ቡድን እንግዲህ ድህረ ዘመናዊነትን ከዚህ ማስገባት እንችላለን። የምስራቃውያን እሳቤዎችን ከዚህ ማስገባት እንችላለን። ምናልባት የትምህርት ዘርፍ በትምህርት ዘርፍም ደግሞ እንደዚሁ የሚጠቀምባቸው ወገኖች አሉ። እነዚህን ነገሮች በጣም ማሰብ ያስፈልጋል። ማለት በዓለም አቀፍ ደረጃ ስም ካላቸው ድርጅቶች የትምህርት ጉዳይን ለማስፈጸም ጋር በተያያዘ አንዳንድ ነገሮችን ቆም ብሎ ማሰብ በጣም አስፈላጊ ነው ብዬ አስባለሁ። ሌላው የገንዘብና ባንክ ድርጅቶች በጣም አሁን በተለይ እያፈጠጠ በሚታይ መንገድ የተከሰቱ እንቅስቃሴዎች አሉ በዓለም ዙሪያ። ምናልባት እኛም የዚች ዓለም ፓርት ስለሆነን ኢትዮጵያም የዚች ዓለም ክፍል ስለሆነች ኢትዮጵያንም ላይ ሁሉ ተጽዕኖ ሊያደርጉ የሚችሉ እንቅስቃሴዎች አሉ። የዓለም ገንዘብ ድርጅቶች፣ የዓለም አቀፍ ገንዘብ ድርጅት፣ የዓለም ባንክ፣ ዓለም አቀፍ ቁጠባ ባንክ ወዘተ በሚባሉት ውስጥ የሚጠቀመው ሁኔታ እንዳለ እናስባለን ማለት ነው። እነዚህን ተቋማት ሊጠቀም ይችላል። ሌላው የፖለቲካ ቡድኖችን ሊጠቀሙ ይችላል። የዓለም መንግስታት መሪዎች፣ የውጭ ግንኙነት አማካሪዎች፣ የተባበሩት መንግስታት ወዘተርፈ የሚባሉ ዓለም አቀፍ ተቋማትን እንደሚጠቀሙ ይታሰባል። ሌላው
የሃይማኖት ቡድኖችን ነው። ለምሳሌ የዓለም ሃይማኖት ምክር ቤት፣ የዓለም አብያተ ክርስቲያናት ምክር ቤት፣ የአዲሱ ዘመን ሃይማኖቶች ወዘተርፈ እነዚህን በተደራጀ መልክ ዓላማውን ለማስፈጸም ሊጠቀምባቸው እንደሚችል ይታሰባል። ሌላው ደግሞ የስለላ ቡድኖችን በዓለም ላይ ስም ያላቸውን የስለላ ቡድኖች ሁላችንም እናውቃለን። እነሱን ዓላማውን ለማስፈጸም እንደ ቡድን ከሚጠቀምባቸው መካከል ነው ማለት ነው። ስለዚህ እንደ ቡድን እነማንን ይጠቀማል የሚለውን ስናነሳ የፍልስፍና ክንፍ፣ የትምህርት ክንፍ፣ የገንዘብና ባንኮች ክንፍ፣ የፖለቲካ ቡድኖች ክንፍ፣ የሃይማኖት ቡድኖች ክንፍ የሚሉትን ነገሮች ማሰብ፣ የኢንዱስትሪውን፣ የስለላ ቡድኖችን እነዚህን ነገሮች በመጠቀም ዓለምን የመቆጣጠር ዓለምን ከጀርባ ሆኖ የመግዛት እና ያንን ዋና ዓላማውን የመፈጸም እንቅስቃሴ እየተደረገ ነው ያለው። በጣም ማሰብ አለብን። ምን ያህል ይህንን ሁኔታ ስንቶቻችን እንገነዘባለን? መገንዘብ አለብን። አይኖቻችን ሊገለጥ ይገባል። በዚህ ጊዜ ነው አንተ የምትተኛ ንቃ፣ አንተ የምታንቀላፋ ተነሳ ከሙታን ክርስቶስ ኢየሱስን ያበራልሃል የሚለው ብዙ ጊዜ የምጠቅሰውን ሀሳብ ከዚህ አቅጣጫ ነው ማሰብ ያለብን። የእንቅልፍ ጊዜ ሊያበቃ ይገባል። የአዚምና የድንዛዜ ጊዜ ሊያበቃ ይገባል። አይኖቻችንን ልንከፍት ይገባል ወገኖች ሆይ። ይህንን ደግሞ ለማድረግ መንፈስ ቅዱስን መጋበዝ ነው። እኔና እናንተ የመንፈስ ቅዱስ ቤተ መቅደሶች ተብለን ነው የተጠራ ነው። እግዚአብሔር ለዚህ ታላቅ ክብር፣ ለዚህ ታላቅ መንፈሱ ማደሪያ አድርጎ መርጦናል። እኛ ግን ገና ከዛ ወርደን እንደ መጀመሪያ ትምህርት ያሉ ክርክሮችን እናደምቃለን። በጣም አዝናለሁኝ። አንድ የስነ ልቦና አማካሪ ሰው አንድ ጊዜ የተናገሩት ነገር ሁልጊዜ ትዝ ይለኛል እና ስለ አሳማዎች የአሳማ ልፊያ የሚሉት ሀሳብ አለ እና የአሳማ ልፊያ ያው እንግዲህ ጭቃ ላይ ነው ሄደው የሚታገሉት የሚላፉት አሉ። ስለዚህ ሁልጊዜ ልክ እንደዛ አይነት ምሳሌ በጣም በወረደ ሁኔታ የሚከራከሩ የሚጨቃጨቁ ሰዎችን ከክብራቸው አውርደው በማይረቡ ሀሳቦች ውስጥ እንዲርመጠመጡ ለማድረግ ልክ እንደ አሳማዎቹ በጭቃ ውስጥ እንዲላፉ ለማድረግ የሚታገሉ ይኖራሉ የሚል እንዲሁ ዝም ብዬ እኔ የማስታውሰውን ነው እንትን ያልኩት፣ በትክክል አይደለም የገለጥኩት። እንዲህ አይነት ሁኔታ አለ። አንዳንድ ክርክሮች የአሳማ ልፊያ ይመስሉኛል እና እባካችሁ ቅዱሳን፣ የሥነ መለኮት ምሁራን፣ ሰባኪዎች፣ አስተማሪዎች የእግዚአብሔር ጉዳይ ግድ ይለናል ብለን በሶሻል ሚዲያም ሆነ በልዩ ልዩ መስኮች የምንከራከር ሰዎች ወደ ገደለው እንመለስ። በዋናው ጉዳይ ላይ እንከራከር ከተከራከርን፣ ዋናው ጉዳይ ላይ እንጣላ ከተጣላን፣ ዋናው ጉዳይ ላይ እንጋደል ከተጋደልን። ገብቷችኋል? በሽታው ይሄ ቁስሉ ላይ አይደለም፣ በሽታው እንዲፈጠር ያደረገው መሰረታዊ ጉዳይ ላይ፣ ቅርንጫፉ ላይ አይደለም፣ ቅርንጫፉ እንዲኖር ወደሚያደርገው መሰረታዊ የግንድ ጉዳይ ላይ በእንደዚህ አይነት ኢሹዎች ላይ ብንከራከር ጥሩ ነው። እግዚአብሔርን ከህይወታችን አስወጥፈነዋል አላስወጣነውም በሚለው ለምን አንነጋገርም? የሚገርም እኮ ነው። የእግዚአብሔር መለኮታዊ ኦርደር በህይወታችን በአገልግሎታችን እየተገለጠ ነው ወይስ እየተገለጠ አይደለም? ለምን ብለን ለምን አንከራከርም? የእግዚአብሔር መለኮታዊ ኃይልና ስልጣን በአገልግሎታችን በህይወታችን ይሰራል? ቅዱሳን ይቀየራሉ? ህይወታችን ይለወጣል ወይስ አይለወጥም? ለምን ብለን ለምን አንከራከርም? አያችሁ፣ የእኛ ክብር እዛ ጋ ነው። ከዛ መውረድ እኔ በጣም አስቸጋሪ ይመስለኛል። ይሄን ዋናውን ነገር ስንፈታ እታች ያሉት ችርቻሮ ነገሮች በራሳቸው ይፈታሉ። በጽድቅ ከኖርክ አመፅን እያደረገ አጠገብህ ሊቀመጥ የሚችል ሰው አይኖርም። የጽድቅ ኑሮህ ራሱ ካንተን እንዲወገድ እንዲርቅ ያደርገዋል። ታማኝ ከሆንክ በቅድስና ከኖርክ ስለ ዝሙት ርኩሰት፣ ስለ ግብረ ሰዶማዊነትና ሌዝቢያንነት መነጋገር አትችልም። ለምን? ቦታው ስላልሆነ አውዱ ራሱ ይተፋዋል ያንን ሲስተም። ስለዚህ ሁላችንም ትክክለኛውን ነገር በመኖር ሐሰተኛውን ነገር መጸየፋችንን ማሳየት አለብን፣ በቃል በንግግር ሳይሆን። እና እንግዲህ ይሄ ከተለያዩ ተጽዕኖዎች ሁኔታ እንደሚመጣ ይሰማኛል። ለማናቸውም እንዲሁ እስኪ ይህን ነገር መመልከታችንን እንቀጥል። እነዚህ የኢሉሚናቲ
ቡድን ዓላማ አለው ብለናል። ምንድን ነው ሊሰራ የፈለገው ነገር? የሚታሰበው ቢያንስ 4 ትልልቅ ዘርፎች አሉት። እነዚህም አንደኛው አዲስ የዓለም ስርዓት ማዋለድ ነው። አሁን በዓለም ላይ ያሉትን ስርዓቶች በሙሉ ጨፍልቆ ያው ሊመጣ ላለው መሲህ ሊመጣ ላለው ገዢ እሱን የሚያስተናግድ አዲስ የዓለም ስርዓት እንፈጥራለን ነው እንግዲህ። ይሄ በጣም አስቡት። ሌላው ደግሞ አንድ የዓለም መንግስት መፍጠር። አሁን ያሉት ስንት መቶ ምናምን መንግስታት ማለት እነዚህ የሀገረ መንግስታት፣ ብሔራዊ መንግስታት፣ ሉዓላዊ መንግስታት የምንላቸውስ ሲባል እነሱ እንዲኖሩ ተፈቅዶ አይደለም። እነሱን ጨፍልቀህ ወይም ጨምቀህ ማለት ነው፣ እነሱን ጠቅልለህ እንደ ዘይት ማጭመቂያ ማሽን ለምሳሌ ያስገብተህ አንድ የዓለም መንግስት። ያ መንግስት ማንም የሚገዛበት መንግስት ነው። የሚመጣው መሲህ የሚገዛበት መንግስት ነው። ሌላው አንድ የዓለም ኢኮኖሚ መመስረት ነው። ማለት በመላው ዓለም የሚገኘውን ነገር ደፍጥጦ አንድ ወጥ የሆነ ይሄ ደግሞ በልዩ ልዩ ሳይንስና ቴክኖሎጂ ማስተሳሰሪያ ነገሮች የሚቀመር የሚከናወን እየተከናወነ እየተወጠወጠ ያለ ጉዳይ ነው። አሁንም ሌላው አንድ ዓለም ሃይማኖትን ማጽናት ወይም ማዋለድ የሚል ነው። እንዴ አሁን ያሉት በስንት ሺህ የሚቆጠሩ ሃይማኖቶችስ አያስፈልጉም? አንድ ያን ጊዜ የሚመጥን ያንን ስርዓት የሚመጥን የዛን መንግስት ሁኔታ የሚመጥን ያን ኢኮኖሚ የሚያንጸባርቅ አንድ የዓለም ሃይማኖት እናጸናለን የሚል እሳቤ ነው ያለው። ስለዚህ ክርስትና ሁን፣ ሙስሊም ሁን፣ ቡድሃ ሁን፣ ምንም ሁን ፊታችን የተደቀነው አደጋ ይሄ ነው። እኔ እንደ እግዚአብሔር ሰው ሰሞኑንም እያሰብኩ ነው ያለሁት። ምን አለ የክርስትና እምነት ተከታዮች ይሆን ሁላችንም ቢያንስ መሰረታዊ በሆኑት ክርስቲያናዊ አስተምህሮች ላይ እንግባባለን። ልዩነቶች አሉ። ልዩነቶቹ እንዳሉ ትተናቸው ልዩነቶቹን ያንን ነገር ለሚያስቡ ሰዎች ትተን ሳንጋጭባቸው በእነሱ ላይ ሳንጣላ በዋናው ጉዳይ ላይ ተያይዘን ለምንድን ነው አንድ ሆነን መቆም የማንችለው? ለምን አናስብም እንደዚህ? ሁላችንም እኮ ወንድማማቾች ነን። ሁላችንም አንተ ወንድሜ ነህ፣ የኦርቶዶክስ ተከታይ ወንድሜ ነህ፣ እህቴ ነሽ፣ የካቶሊክ ተከታይ ወንድሜ እህቴ ናችሁ፣ ሌሎቻችሁም ወንድሞቼ እህቶቼ ናችሁ። ለምን? ምክንያቱም እኔና እናንተ ከአንድ መንግስት የተወለድን ሰዎች ነው። አንድ መንግስት በዚህ ምድር ላይ ለማስፋፋት የተቀመጥን ሰዎች ነን። ያም መንግስት የእግዚአብሔር መንግስት ይባላል። ሃሌሉያ። ስለዚህ አንድ ሆነን አንዳንድ ነገሮች አንዳንድ ተግዳሮቶቻችንን ለመቋቋም አብረን ብንሰራ በጣም ውጤታማ የምንሆን ይመስለኛል። አለበለዛ ወዴት እየሄድን እንደሆነ እነዚህ አሁን የምነግራቸው ምልክቶች ያሳዩናል። ምንም ጥያቄ አያስፈልገውም። ስለዚህ ኢሉሚናቲ አዲሱን ስርዓት፣ መንግስት፣ ኢኮኖሚ፣ ሃይማኖት ሊገነባ የተጠረገለትን ያንን ሜዳ ቅድም እንዳልኳችሁ ያደላደለው ድህረ ዘመናዊነት አስተሳሰብ የሚለው ነው። እሱን በጣም ማሰብ ያስፈልጋል። ድህረ ዘመናዊነትን ከዚህ ጋር አስተሳስረን ማየት አቆራኝተን ማየት አለብን። ሌላ እንግዲህ እነዚህ ኢሉሚናቲስ ዓላማ መተግበሪያ ስልታቸው ምንድን ነው? ድብቅ አጀንዳቸው ያው መጽሐፍ ቅዱስ አስቀድሞ ይፋ ያደረገው ቅድም ለመጠቆም ሞክሬያለሁ። የስሙ ቁጥር 666 የሆነው ሐሰተኛው መሲህ የሚገለጥበትን መንገድ መጥረግ ነው። ዳንኤል 7:8 ቁጥር 24፣ ራእይ 13:1-18 ይህንን ማየት ትችላላችሁ ሐሳቡን። ስለዚህ ተልእኮውን ወደ ፍጻሜ ለማምጣት ከሚጠቀምባቸው ልዩ ልዩ ግልጽም ስውርም ስልቶች ወይም ዘዴዎች፣ ቀመሮች መካከል አንዱ ችግር መፍጠር፣ ለችግሩ አጸፋ መስጠት፣ መፍትሄ መፈለግ፣ ፕሮብሌም ሪያክሽን ሶሉሽን የሚል ነው። ይሄ መርህ በጣም የሚገርማችሁ ነገር በብዙ የህይወት ሁኔታዎች ውስጥ የምንመለከተው መርህ ነው። በዚህ መርህ መሰረት ዓለምን ወደ 2 ወገኖች ወይም ጎራዎች ሰንጥቆ ታላላቅ ርዕዮተ ዓለሞችን ማዋለድ፣ ሁለቱንም ደግሞ እነዛን ርዕዮተ ዓለሞች በፋይናንስ በመደገፍ ወደ ቅራኔና ወደ ግጭት የሚሄዱበትን መንገድ መፍጠርና ማቆራቆስ፣ ከዛ በኋላ ደግሞ ሽማግሌ ወይም አስታራቂ ሆኖ መምጣት የሚለውን ሀሳብ ማሰብ እንችላለን። አንድ ንባብ ላይ ያየሁት ጎልቶ እንደሚጠቀስ ታሪክ
ሆኖ ለእኔ የታየኝ በአንድ ወቅት የማርክሲዝም ሌኒኒዝም መስራች የሆነውን ካርል ማርክስ ማለት ጀርመናዊ ፈላስፋ ነው። ከ1818 እስከ 1883 የኖረ ነው። እነዚህ ወገኖች ቀጥረውት የኮሙኒዝምን ፍልስፍና እንዲያዋቅር ወይም እንዲያደራጅ አድርገውታል፣ እንዲጽፍ አድርገውታል የሚል ሀሳብ አለ። ይሄ በአንድ በኩል ነው። በሌላ በኩል ደግሞ እነዚሁ ተመሳሳይ ወገኖች ፍሬድሪክ ኒችን ቅድም የጠቀስኩት ሰው ነው። ስራውን የጀመረው በእርግጥ ሌላ ሰው ነው፣ ግን ያ ሲሞት ኒችን ቀጥረውት፣ ኒች ማለት ከ1844 እስከ 1900 የኖረ ነው። እሱ ደግሞ በፋሺዝምና ናዚዝም ዙሪያ ቲዎሪዎችን እንዲጽፉ አድርገዋቸው የዓለምን ሕዝብ በሁለት ጎራዎች በማሰለፍ ከዛ በኋላ በመጡ ቀጣይ ትርምሶች፣ ጦርነቶች፣ ግጭቶች፣ ታላላቅ በቃ አስጨናቂ ሁኔታዎች እንዲከሰቱ ምክንያት እንደሆኑ ይታሰባል። ለምሳሌ ማለት ይህን ነገር ስናነሳ ምንድን ነው ያው ታውቃላችሁ፣ ጦርነት ሲፈጠር በጦርነቱ የሚጎዱም የሚጠቀሙም አሉ። የጦርነት ነጋዴዎችም አሉ፣ የጦርነት ሰለባዎችም የታወቀ ነው አሉ። ጦርነቶች ሲፈጠሩ ኢንዱስትሪዎች በሰላማዊ ጊዜ የሚያመርቷቸውን መሳሪያዎች የሚሸጡባቸው ገበያዎች ይፈጠራሉ። ታንኮችን፣ ቦምቦችን፣ አሁን ሰሞኑን ኢራቅ ላይ እንደ ዶፍ ሲዘንብ የምናያቸውን ሚሳይሎች፣ እነዚህ ነገሮች ተመርተው ይቀመጣሉ። ፋብሪካው ያው ጎተራው ሲሞላ ያው መሸጥ አለበት። ስለዚህ ጦርነቶች ሲጀመሩ እነዚህ ነገሮች ያው ታውቃላችሁ ገንዘብ ይሰራባቸዋል ማለት ነው። ስለዚህ በየትኛውም ሀገር ጎሳና ጎሳን፣ መንግስትና መንግስታትን እርስ በርስ በማጋጨት እንዲህ ያሉ ሁኔታዎችን በማጋጨት ለሁለቱም ወገኖች መሳሪያ በመሸጥ በማተራመስ እነዛ የሚዋጉ ወገኖች ወይም ሀገሮች አቅማቸው ከተሰበረ፣ ኢኮኖሚያቸው ከወደቀ፣ መሰረተ ልማቶቻቸው ከፈራረሱ በኋላ ደግሞ በቃ የጦርነት የመጨረሻውን ድርድር ነው ብለው አስታራቂ ሆነው ራሳቸው ይቀርባሉ። የራሳቸውን ሰዎች አስታራቂዎች ይልኩልናል። እኔ በጣም አዝናለሁ። አንዳንዴ እንዴት ይቻለም እንዴት እንደምትሰራ ሳስብ በጣም ይገረማለሁ። በተለይ ካፒታሊዝም ከተመሰረተ ጀምሮ ያለው ሁኔታ በጣም የሚገርም ነው። ካፒታሊዝም የኢንዱስትሪ ከበርቴዎችን የሚፈጥር ስርዓት ነው። በዚህ እሱን በመገንባት ሂደት ውስጥ የተደረገውን ነገር ታሪክን ስታነቡ በተለይ ሶስተኛው ዓለም ተብለው ይታወቁ የነበሩ ሀገራት የከፈሉትን ዋጋ ይዘገንናል ለማሰብ። በጣም የሚያሳዝን። እነዚህ ሰዎች ማንንም አልበደሉም። በሀገራቸው በምድራቸው ነው የሚኖሩት። ነገር ግን ተፈጥሮ የሰጠቻቸውን እግዚአብሔር የሰጣቸውን ሀብት፣ ድብቅ ሀብት፣ ፖቴንሻል አቅም ከነሱ ነጥቆ በዝብዞ የነዛኛዎችን ጡንቻ የኢኮኖሚ ጡንቻ ለማዳበር፣ ለማደግ፣ ለመሰልጠን ይጠቀሙ እንደነበረ ይሄ የአደባባይ ሚስጥር ነው። ምንም ማስተባበል የሚያስፈልገው አይደለም። ከዚህ በተለይ አፍሪካ የእኛን የሚመለከተው አፍሪካ ስለሆነ አፍሪካን በተመለከተ የተሰራውን ስናስብ አእምሮዬ ቀድሞ የሚሄደው ጀርመን ነው። በርሊን ላይ ከ1884 እስከ 1914 ዓ.ም የተከናወነ እንቅስቃሴ አለ። ያ የተለኮሰው በ1884 በበርሊን ኮንፈረንስ ላይ ነው። እዚህ በርሊን ኮንፈረንስ ላይ የተካፈሉት 7 የአውሮፓ የጊዜው ሀያላን መንግስታት ወይም ቅኝ ገዢዎች ተብለው የሚታወቁት ሀገሮች ናቸው። እነዚህ ሰዎች የተሰበሰቡት ለበጎ ሳይሆን አፍሪካን እንደ ፋሲካ ጊዜ ቅርጫ ስጋ ለመቀራመት ነበር የተሰበሰቡት። ብሪታንያ፣ ፈረንሳይ፣ ጀርመን፣ ፖርቱጋል፣ ኢጣሊያ፣ ቤልጅየም፣ ስፔን እነዚህ ወገኖች በአፍሪካ አህጉር ላይ የፈጠሩት ጠባሳ የማይሻር ነው። ሁልጊዜ የሚያመን ነው። ያኔ የተከናወነ ብቻ አይደለም። አፍሪካ በእነዚህ እንቅስቃሴዎች ምክንያት ህዝቧ ለባርነት እየተፈነገለ ወደ አውሮፓና ወደ አሜሪካ እየሄደ
የእነሱን ስልጣኔ በመገንባት እንዴት የሰቆቃ ህይወት እንደገፋ ታሪክን ማንበብ ይቻላል። እና ያ ጠባሳ አሁንም አለ በስነ ልቦናችን ላይ ዛሬም የባርነት ስነ ልቦና፣ የዝቅተኝነት ስነ ልቦና በአፍሪካ፣ በኤዥያ፣ በደቡብ አሜሪካ እነዚህ ታዳጊ በሚባሉት ሀገሮች ላይ ያለውን ነገር ማሰብ ይገባል። ዛሬ እኔና እናንተ የምንቋምጥበት የምናወድሰው የምዕራባዊ ስልጣኔ ብልጽግና እንዴት ተገነባ? በሌሎች የአጥንትና የደም መስዋዕትነት ላይ ሌሎች እየተራቡ የነሱ ካዝና እየዳበረ ጎተራቸው ሞልቶ እንዲትረፈረፍ እየተደረገ ምሁራኖቻቸው ከታዳጊ ሀገሮች እየተወሰዱ ብሬን ድሬን ለነሱ እያገለገሉ አምራች ትኩስ ኃይል የሆኑ ወጣቶችን በማፍለስ በልዩ ልዩ መንገድ እነዚህ ጦርነቶች እንግዲህ ከሚያበረክቱት አስተዋጽኦ አንዱ ይሄ ነው። መንግስታትን ማዋረድ፣ በመንግስታት ላይ የሚገዙ ገዢዎችን ዝቅ ዝቅ ማድረግ፣ እነዚህን ነገሮች በመስራት ዓላማቸውን እያስፈጸሙ ይገኛሉ። ምን ዝም ብለህ ትቀባጥራለህ? አሁን ይሄ እውነት ነው? አዎ። ምሳሌ ከፈለጋችሁ ተመልከቱ። ያችን ገናና የነበረች የሳዳም ሁሴንን ኢራቅን አስቡ። የኮሎኔል ሙአመር ጋዳፊ ሊቢያን አስቡ። የመንን አስቡ። ሊባኖስ ትዝ ይበለዎት። ቡርኪና ፋሶን አስቡ። ቶማስ ሳንካራ የተባለው ያ ምርጥ አፍሪካዊ መሪ እንዴት ባለ ኩ እንደተገደለና ሀገሪቱ በከፍተኛ ተጽዕኖ ስወድቃ እንደኖረች አሁን ማለት ኢብራሂም ትራኦሬ የሚባለው እስኪነሳላት ማለት ነው። ይሄን አስቡ። ከፈለጉ ደግሞ ወደ ደቡብ አሜሪካ ይሄዱና የቬኔዙዌላ የተባለችው ሀገር ፕሬዚዳንት ኒኮላስ ማዱሮ ላይ የደረሰውን አፈናና ውርደት አስቡ። አሁን ሰሞኑን እየተከናወነ ያለው የኢራቅን ዘመቻ፣ በኢራቅ ላይ የሚወርደውን የዶፍ እሳት፣ የእሳት ዶፍ ተመልከቱ። አፍሪካን በድህነት አዙሪት ውስጥ ለማቆየት የተሰሩ ሴራዎች የዚህ ድርጅት ስራዎች ናቸው ተብሎ ይታሰባል። እንግዲህ አባው ምን ይላሉ? ነግበኔ ብለህ አስብ ይላሉ። ሌላው ቤት ሲታማ ለእኔ ብለህ ስማ ይላሉ። እንዲህ የመሳሰሉ በጣም ብዙ ተረቶች አሉ። ግን ልብ እንላቸዋለን ወይ? እነዚህም ብሂሎች የምናጤን ከሆነ ትናንትና በኢትዮጵያ ላይ የተደረገውን አሁን የአድዋ ድል ብለን የምናከብረውን ወረራ፣ የምዕራባውያን ወረራ በተለያዩ ጊዜያት በዶርቡሾች፣ በግብጾች፣ በቱርኮች የተደረገውን በኢትዮጵያ ላይ የተደረገውን ወረራ ማሰብ አለብን። አይደለም እሱ ልማትን እንስራ፣ ለልማት እንትጋ፣ ይህን ለማድረግ ደግሞ ወንዛችንን አባይን እንገድብ የሚል ሀሳብ በመነሳቱ ከፍተኛ ተግዳሮትና ተቃውሞ እንደነበረ ከንጉሠ ነገሥት ዘመን ጀምሮ እንዳልተሻለ አሁንም ደግሞ እንኳን በዚህ አብዮተኛ ትውልድ የልማት አብዮተኛ በሆነ ትውልድ ይሄ ግድብ ሲሰራ እንዳይሰራ ያልተደረገ ሴራ ያልተፈነቀለ ድንጋይ እንደሌለ እናውቃለን። ስለዚህ ከዚህ ነገር የምንጠይቀው እንደ ልባም ሰው ታዲያ ለኢትዮጵያስ የታቀደው ሴራ ምን ይሆን? ዛሬና አሁን ኢትዮጵያ ላይስ ምን እየተሰራ ይሆን? ቤተ ክርስቲያን ላይ ምን እየተሰራ ይሆን የሚለውን ነገር በማሰብ ለኔ ብለን መስማትና መጠንቀቅ አለብን። ሌሎች ሲጠቁ ከሚጠቁት ጎን ቆመን እንትን ማድረግ አለብን። ምክንያቱም አሁን ሰሞኑን ለትራምፕ የቤተ ክርስቲያን መሪዎች ተሰብስበው ሲጸልዩላቸው ተመልክቻለሁ። እውነት ነው፣ ኢራናውያን በአብዛኛው ሙስሊም ናቸው። አስቸጋሪ ሊሆኑ ይችሉ ይሆናል። አስቸጋሪዎቹ ግን ህዝቡ ነው ብዬ አላስብም፣ መሪዎች ናቸው። በጥቂት መሪዎች ምክንያት በእግዚአብሔር አምሳል የተፈጠረው ሰው እንዲህ ባለ መከራና ውርደት ይሄ እሳት በላዩ እየወረደ ሲቃጠል ተው ነው መባል ያለበት እንደ እግዚአብሔር ሰው፣ ወይስ ቀጥል፣ በርታ፣ ግፋ ወደፊት ነው? በጣም ከባድ ነው። ስለዚህን ነገር በጣም ማሰብ አለብን። ቤተ ክርስቲያን ሆይ አስቢ። ለአጽናፋዊቷን ቤተ ክርስቲያን፣ ለዓለም አቀፋዊቷን ቤተ ክርስቲያን፣ ለአጥቢያይቱን ቤተ ክርስቲያን ነው መልእክቴ። ስለዚህ እነዚህን ነገሮች ማሰብ ይኖርብናል። ታዲያ ቤተ ክርስቲያን ውጫዊ የሆኑ ተግዳሮቶቿ ያሳደሩባት እነዚህን ተጽዕኖዎች ምንድን ናቸው ወይም ምንድን ነው የሚያስከትሉባት ብለን ስንል፣ አንደኛ የአስተምሯዊ መሰረቷን ይነቀንቃሉ። ቤተ ክርስቲያን ነገርን፣ ፍጥረትን ሁሉ ካለመኖር ወደ መኖር ያመጣ፣ ሁሉን የፈጠረ፣ ሁሉን የሚገዛ፣ ሁሉን አዋቂ፣ ሁሉን ቻይ፣ ሁሉም በሁሉ የሚፈርድ አንድ አምላክ አለ ብላ ታምናለች።
አይ ባካቸው አትጃጃሉ፣ እንደሱ አይነት ነገር የለም፣ ተረት ነው ይላል ድህረ ዘመናዊነት። ሁሉንም የሚያስማማ አንድ መለኮታዊ እውነት አለ ብላ ቤተ ክርስቲያን ታስተምራለች። እሱ ያንተ እውነት ነው፣ እኔን አይወክልም። እሱ ያንተ ሐሳብ ነው፣ እኔን አይወክልም። እውነት አንጻራዊ ነው። እውነት እኔ እውነት ያልኩት ነው እውነት፣ መለኪያው እኔ ነኝ ይላል ድህረ ዘመናዊነት። የሞራል ብያኔ ማለት ሞራል ስንል የአንድ ድርጊት ሰናይ ወይም እኩይ መሆኑ የሚወሰነው በእግዚአብሔር ነው ብላ ቤተ ክርስቲያን ታስተምራለች። የስልጣን ምንጩ መጽሐፍ ቅዱስ ነው ትላለች። ድህረ ዘመናዊነት እባክህ አትበድ። አሁን እኛ መገንባት የምንፈልገው ከዲባ አካል የተላቀቀ በዕለት ተዕለት ኑሯችን ውስጥ ከምንጠቀምበት ቋንቋ የመነጨ ዘመናዊነትን ነው መመስረት የምንፈልገው። ቀጣዩ ዘመን የሚፈልገው ይህን አስተሳሰብ ነው። ኋላ ቀር የሆነ አስተሳሰብን አርካይቭ ውስጥ አድርግ ይላል ድህረ ዘመናዊነት። ወደ ፈጣሪ የሚወስደው መንገድ አንድ ብቻ ነው። ስለዚህ ኢየሱስን ብቻ ተከተሉ ያለዛ ትጠፋለን ብለህ ስትናገር፣ በዚህም አቅጣጫ ወንጌልን ለማሰራጨት ስትተጋ ድህረ ዘመናዊነት ከፊት እንደ እንቅፋት ይቆምና ኖ ኖ ኖ ኖ ኖ ይሄ ሁኔታማ ያንተ እውነት ብቻ ነው፣ እባክህ አታውክ፣ ጎዳና ላይ አታውክ። ሁሉም ቦታዎች የእግዚአብሔር ሆነው ሳለ የእግዚአብሔር ቃል የሚሰበክበት ቦታ አለ፣ እዛ ትሰብክም ይላል። ቦታ ሁሉ የማን ነውና ነው? የእግዚአብሔርን ቃል ለመናገር ምንም የቦታ ወሰን ሊኖር አይገባም። እርግጥ ነው ተሰብስበን ለማምለክ የምንከማችበት አንድ ቦታ ሊኖር ይችላል። ነገር ግን በሱ የሚወሰን አይደለም የእግዚአብሔር ስራ። የእግዚአብሔር ስራ ለዓለም ሁሉ በተገኘው አጋጣሚ፣ በሚዲያው፣ በመንገድ ላይ፣ በገበያ ቦታ፣ በባቡር ውስጥ፣ በአውቶቡስ ውስጥ፣ በሁሉም ስፍራ መሰበክ አለበት። ስለዚህ ይህን ተግዳሮት ለመቋቋም እነዚህን ነገሮች ማሰብ ይኖርብናል ማለት ነው። ስለዚህ ተጨባጭ ሁኔታ፣ ነባራዊ ሁኔታ እንዲህ ከሆነ ቤተ ክርስቲያን ምን እናድርግ ራሳችንን ለመጠበቅ? ስለዚህ ከዚህ አቅጣጫ ማድረግ ያለብን የመጀመሪያው ውስጣችንን መፈተሽ ነው። ምናልባት እነዚህ አስተሳሰቦች አጀንዳ አስፈጻሚዎቻቸውን ወደ ቤተ ክርስቲያን አስገብተው አመራሩን፣ አገልግሎቱን፣ ሌሎች ነገሮችን ተቆጣጥረው እንደሆነና እንዳልሆነ መፈተሽ አለብን። በጣም ሲንሲየርሊ መፈተሽ አለብን። በመጸለይ በእግዚአብሔር መንፈስ በመመራት መፈተሽ አለብን ወገኖች። የመጣውን ሁሉ ብር ስላለው ግባ፣ ዶላር መዞ ግንባርህ ላይ ስለለጠፈ፣ ፓውንድ መዞ ግንባርህ ላይ ስለለጠፈ፣ ዩሮ መዞ ግንባሬ ላይ ስለለጠፈ እንካ ብለን የምንሰጠው ወንበር አሳልፈን የምንሸጥለት ስልጣን ሊኖር አይገባም። ልንጸየፍ ይገባል ወገኖች ሆይ። ስለዚህ ውስጣችንን በጣም ከዚህ ሁኔታ መመርመር አለብን። ሌላው እንግዲህ እርስ በርሳችን መጽሐፍ ቅዱስ እንደሚለው ገላትያ 5 ላይ እርስ በርሳችን መቀናናትን፣ መነሳሳትን፣ በከንቱ መመካትን አቁሞ እርስ በርስ መቀባበል፣ ትህትና፣ መያያዝ እንዲመሰረት ፊት ለፊት መነጋገር አለብን። ልባዊ ንስሐ መግባት አለብን። እስካሁን ስላባከነው ነገር፣ እስካሁን የማይረባ ነገር ላይ ጉልበታችንን፣ ፋይናንሳችንን፣ ጊዜያችንን ባቃጠልንበት ነገር ተመልሰን ወደ እግዚአብሔር ንስሐ ገብተን ይሄ ነገር እኮ ልክ አይደለም ያሉንን ሰዎች በጎዳንበት፣ በበደልንበት፣ በገፋንበት፣ ባዋረድንበት ነገር ይቅርታ ጠይቀን የተጎዱ ክሰን ልባዊ ንስሐ መግባት አለብን። ውስጣዊ ችግሮቻችንን ቁጭ ብለን መለየት መነጋገር አለብን። እንደ ባለ አእምሮ ጌታ እኮ አእምሯችንን ከኛ ላይ ወስዶ አይደለም መንፈሳዊ ያደረገን። እንደውም ያ በኃጢአት ኮራፕትድ ሆኖ ተበላሽቶ የነበረውን አእምሮ እንደገና በነፃነት እንደገና በመቀደስ እንደገና በማደስ የተሻለ ሙሉ አቅማችንን ተጠቅመን እሱን እንድናገለግል፣ ህዝብን እንድናገለግል ነው አእምሯችንን የተወልን። ስለዚህ አእምሮን እንጠቀም። አንዳንድ ምሁራን ወደ ቤተ ክርስቲያን ግቢ ስትገቡ ዲግሪያችሁን ወይም ጭንቅላታችሁን ከተንበሪው ጋር ጥላችሁ የምትገቡ ትመስላላችሁ። ማንም ሰው ያሽከረክራችኋል። የ8ኛ ክፍል ተማሪ፣ የ10ኛ ክፍል ተማሪ የሆነ ነገር ሲነግርህ ለምን እንኳ ብለህ ጠይቀህ አታጣራ። አሉባልታ እየያዝን እየሮጥን ስንቱን አጠፋን። ስለዚህ ይህን ነገር ማሰብ ያስፈልጋል። ወደ መጽሐፍ ቅዱሱ እግዚአብሔር እንመለስ። እኛ ወደ ሰራ ነው፣ እኛ ወደምናስፈራራው፣ እኛ እጆቹን እየጠመዘዝን ማኒፕሌት አድርገን የምንፈልገውን እንድናስፈጽም ወደ ፈጠር ነው እግዚአብሔር ሳይሆን ወደ መጽሐፍ ቅዱሱ እግዚአብሔር፣
ወደ እውነተኛው እግዚአብሔር፣ ወደ ቃሉ፣ ወደ መንፈስ ቅዱስ እንመለስ። ኢየሱስ ክርስቶስን የህይወታችን ቁጥር አንድ እናድርግ። ሰዎች ደግሞ እሱን እንዲቀበሉ እድሎችን ሁሉ እንጠቀም። መልካም ሽታ እንሁን ለሰዎች። ሌላው እያንዳንዳችን ሰው እንሁን። በአርአያ ሥላሴ የተፈጠረ ሰው መሆን ብቻ ይበቃል። ሌላውንም በሰውነቱ ብቻ እንቀበል። በትህትና እናገልግል፣ በፍቅር እናገልግል፣ በቅድስና እንመላለስ። የፈራረሰውን የአገልግሎት ቅጥር እናድስ። የፈረሰውን የትምህርት ቅጥራችንን እናድስ። የፈረሰውን የህብረት ቅጥራችንን እናድስ። የፈረሰውን የጸሎት ቅጥራችንን እናድስ። የፈረሰውን የእረኝነት ቅጥራችንን እናድስ። የፈረሰውን የክርስቲያናዊ ኃላፊነት ቅጥሮቻችንን እናድስና የጌታን የኢየሱስ ክርስቶስን ምጽአት እጅ ለእጅ ተያይዘን እንጠብቅ። እግዚአብሔር የልቦና አይኖቻችንን አእምሯችንንም ያብራልን። አመሰግናለሁ። እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስም ተባረኩ። ይሄ መልእክት ሁላችንንም ይጥቀመን፣ ይፈውሰን፣ ይለውጠን፣ ወደ ትክክለኛው ማንነታችን የሚያመለክተን ቀስት ይሆንልን። የእግዚአብሔር መንፈስ ያግዛችሁ፣ የእግዚአብሔር መንፈስ ይርዳችሁ። ማንም ሰው ሌላኛውን ሊኮንን ሊነቅፍ አሁን የሚችልበት ሁኔታ ውስጥ አይደለንም። እኔ እጸልያለሁ፣ ለምድሬ እጸልያለሁ፣ ለቤተ ክርስቲያን እጸልያለሁ፣ እግዚአብሔር ለሀገሬ ለሕዝቤ እጸልያለሁ፣ ለራሴ እጸልያለሁ፣ ላለሁባት አጥቢያ እጸልያለሁ። የዘወትር ጸሎቴ ነው፣ ልባዊ ጸሎት ነው ወገኖች ሆይ። ስለዚህ ሁላችንም ወደ ራሳችን እንመልከት። የሁላችንንም አይኖች በዚህ ጉዳይ ወደ ራሳችን እናርግ እና ራሳችንን እንመርምር፣ ራሳችንን እናርም፣ እንስተካከል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ተብሎ እንደተጻፈ እግዚአብሔር ይራራልናል። እኛ ወደ እሱ ፈቃድ ስንመለስ እሱም ወደ እኛ ይመለሳል። እሱም ፊቱን ይመልሳል። ከዛ ደግሞ መለኮታዊ ኃይሉንና መለኮታዊ ስልጣኑን እንደገና ይለቅልናል፣ በትንሣኤ ኃይል እንድናገለግል። እግዚአብሔር በዚህ ይርዳን። ተባረኩ። ወዳችኋለሁ። አሜን።